አሁን እንግዲህ ይሄ ልጅ በቃ ከሷ ጋር አብሬ ሆናለሁ ነው ምንም ብለው አልሰማም ብሎኛል። እኔ በውስጥም በእናንተም በቤተሰባቸው ፊት ምንም ነገር ብል ሊሰማኝ ስላልቻለ አሁን ማድረግ ያለብኝ ምንድነው ወንድሜ በፍጹም እንዳይጎዳ እና ደግሞ አካሄዱን ተጠንቅቆ እንዲራመድ ማድረግ ነው የኔ ድርሻ። ሄርሜላ ደግሞ እንደ ሴት ልጅ አብርሽን እንዴት መያዝ እንዳለባት የወንድሜን ባህሪ አንዳንድ ባህሪዎቹን እና ደግሞ ትላንትና ያጠፋበት መንገድ ምናልባት የሩታ ጥፋትም ሊኖርበት ይችላል ነው። በሩታ ጥፋትም ደግሞ የአብርሽ ነገር ሊኖርበት ይችላል። ገብቷችኋል? ስለዛ ትላንት ያለፈው ነገር ደግሞ አለፈ ነው። ዛሬ ድጋሚ መምጣት ስለሌለበት ያ ነገር ከሄርሜላ ጋር በሚቀጥሉበት ህይወት ላይ ነገ እንግዲያው ዛሬ ቀለበት አድርገዋል፣ አብረው ናቸው ያሉት። ነገ ደግሞ ምን እንደሚፈጠር አላውቅም። ነገ እንግዲያው ተብሎ ወደ ትዳር ሊገባ ይችላል። ስለዛ ይህንን ሁሉ ነገር ሲኬድ ትላንትና በሩታ ላይ ያለፈው ነገር ዛሬ ላይ እንዲደገም በፍጹም አልፈልግም። ምክንያቱም አብርሽ በባህሪው እልህኛ ነው። በጣም ስስ ጎና አለው። ሰውን በጣም ያከብራል፣ ሰዎችን ይወዳል፣ ሰው መርዳት ያስደስተዋል። የሆነ ሰው ካዘነው ጋር የሚያዝን ነው፣ ከተደሰተው ጋር የሚደሰት ነው እና አንዳንድ ጊዜ የሆነ አንዳንድ ሴት ልጅ ይህንን ነገር ላትፈልግ ትችላለች ወይ ደግሞ ላትረዳው ትችላለች። ግን ያንን ነገር ዛሬ እኔ ለሄርሜላ የምፈልገው እንድትረዳው ማድረግ የሚፈልገውን ነገር ወደኋላ እንዳትይዘው። ገብቷችኋል? አንዳንዴ ወንድ ልጅ ይሄ እኛ ብዙ ጊዜ ምን እንላለን፣ በቃ የሆነ ነገር ማድረግ ፈልገን የሚዘን ሰው ሲኖር በቃ ምንድነው ምናምን እንላለን። እና አሁን ላይ ያሉ ባለትዳሮች የሆነ ሁለቱም ቢተዋወቁ እኔ በተለይ በአሁኑ ሰዓት አሁን ለነ ሄርሜላ ለአብርሽ ሳይሆን ትላንትና ሩታ የተሳሳተችበት ነገር እንዳለ ሆኖ አሁን ሁለቱም ጋር ስህተት እንዳይኖር በተለይ ደግሞ በአሁኑ ሰዓት ያሉ ወጣት ባለትዳሮች ትልቁ ስህተት እየተፈጠረ ያለው አለመግባባት፣ ሁለቱ በስነስርዓት ያለመዋሃድ። ምክንያቱም ልክ አይደለም። በቃ በስነስርዓት ወይ ባልየውን በስነስርዓት አታውቀውም ወይ ደግሞ እሱ ሚስቱን በስነስርዓት አያውቃትም። ገብቷችኋል አይደለ? በዚህ መሀል ብዙ ችግሮች ይፈጠራሉ፣ ብዙ አለመግባባት ይፈጠራል። ከዛም ባለፈ ደግሞ በጣም ትልቁ የሚያስጠላው ነገር በዛ መሀል ልጅ ይፈጠራል። ተመልከቱ፣ ልጅ ይፈጠራል። ልጁ አሁን እንግዲያው በአብርሽና በሩታ መሀል ሁለቱ ተለያይተዋል። እንግዲያው በቃ አልፈልግም ተባብለው የራሳቸውን ህይወት መኖር ጀምረዋል። ግን እየተጎዳ ያለው ያ ህፃን ልጅ ነው። አሁንም ከሄርሜ ጋር እንደዚህ አይነት ነገር ቢፈጠር የሚጎዳው ማን ነው? መሀል ላይ ያለ ነው። አሁን ላይ በጣም ሰው እያስተዋለ ወይ ደግሞ አለማስተዋል የገጠመው ነገር ምንድነው? ከባለትዳሮች መሀል ሌላ ፍሬ አለ። ልጆች ሲወለዱ ልጆች ይጎዳሉ እና ምንም ጊዜ ለልጅ ማሰብ አስፈላጊ ነው። መሆን ያለበት እንደዛ ነው። ምክንያቱም ልክ አይደለም። ለልጅ ጤንነት መታሰብ አለበት። ራሳቸው ፍቅር ሊኖራቸው ይችላል፣ ሊዋደዱ ይችላሉ፣ ወይ ደግሞ ሁለቱ አለመግባባት ሊፈጠር ይችላል። እንደዛም ሆኖ ሳለ ግን ሁለቱ ሊግባቡ ይገባል።